እና የተከበራችሁ የዚህ ቻናል ቤተሰቦች በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ ስንል በትህትና እንጠይቃችኋለን ማለት ነው። ዛሬ እንግዲህ በአንዳንድ ነገር መተናል ማለት ነው። እንግዲህ ስለ ዩቲዩበሮችም ስለ ቡታጅራ ዩቲዩበሮች አንዳንድ ነገር እናወራለን ማለት ነው። በመጀመሪያ ግን ያው ቤታችን እንትን አለ ሰርግ አለ ምናምን ነገር በስማም ሮመዳን ሰርግ ምናምን አትገረሙም? ሰርግ ሳይሆን ቀለበት ነው ማለት ነውና ቤታችን ቀውጤ ሆኖ ረት ቤተ ብዬ እየረተብኩ ምናምን ነገር እያጸዳዳው ከዛ እስኪ ልቅረጽ ምናምን ብዬ የመዳም ቅመሞችዬ ማለት ነው ላሳያችሁ። እስኪ ቤታችን አረታተብ አረቦች ዝም ብለው የሆነ ያልሆነውን ትርኪ ምርኪ ነገር ሲወዱ ደስ ይላቸዋል። እኔ በነገራችን ላይ ቤት እንደዚህ ዛህማ ሲሆን ብዙም አይመቸኝም፣ ግን የማይገዙት ነገር የለም። ይገዛሉ በቃ ጣውለው ምኑ ያስቀምጣሉ። ከዛ አቧራ ይይዛል። እሱ ሞልወሉ ራሱ አንድ በሽታ ነው። በተለይ የዚህ ቤት እንጂ ይገርማል የእውነት ራሱ ይሄ ወንዶች የሚቀመጡበት ራሱ ማለት ነው። ይሄ መደርደሪያ አድርገውት ማንቆርቆሪያ ምናምን የጣን ማጨሻ አለው እሱ ራሱ ወይኔ እሱ ሞልወሉ ራሱ በነገራችን ላይ አንድ በሽታ ነው። ይቅርታ አድርጉልኝና ማለት ነውና ድክም ማለኝና ዝም ብዬ ስልኬን ከፍቼ ከዛ የአቧራ እያነሳሰውኝ ከዛ ቀረጽኩ ማለት ነውና ይሄ ነው እንግዲህ። እግዚአብሔር ያበርታን ማርያምን። ኡፍ አንዳንዴ ስልችት ይላል ስደት። እውነት ለመናገር ስራ ምንም ያለ እረፍት ስራ ግን አያስጠላችሁም ወገን? ግን ያው ጤና ስላለን ብቻ እግዚአብሔር ይመስገን። ከዛ ባሻገር ደግሞ ሌላ ምን አለ መሰላችሁ? ስለ ማለክቴ ግን አልገባውም። ያው ዝም ብዬ ራሴ ሆዴን እያወራሁኝ ማለት ነው። አዎ ያው እንግዲህ ሮመዳንም ባይዘው ወይ ሮብ ነው የሚገባ ተብሏል። እንግዲህ ከወዲሁ እንግዲህ መልካም ሮመዳን ይሁንልን። ጾማችሁን እንግዲህ ሙስሊሞችም በሰላም አስጀምሮ በሰላም እንዲያስጨርሳችሁ ምኞታችን ነው። በይዘው የክርስቲያኖችም ያው የካቲት 9 ይገባል ማለት ነው። እንግዲህ ከሀሜት ከተለያየ ነገር ፈጣሪ ይሰውረን። ከዛ ባሻገር ደግሞ ያው ሀገራችን ሰላም አድርጎት ሁሌኛም በሀገራችን ሄደን ጾመን አስቀድሰን ምናምን እንድንል ፈጣሪ ይርዳን። እውነት ለመናገር እኔ ቀጣይ አመት እገባለሁ ላለው ግን ምን እንደሆነ ችግር አንዳንዴ ምንም እንትን ሊለኝ አልቻለም ማለት ነው። ማለት ልገባ አልቻልኩም። እኔ ማርያምን በጸሎታችሁ ብድዋችሁ አስቡኝ። አረብ ሀገር ረጅም አመት ነው የተቀመጥኩ። ምንም ፋይዳ የለውም፣ ሞልቶ የማይሞላም ያው ተዘው ነውና ለዛ ነው ወደ መጣውበት ሲሄድ እንግዲህ ስለና አብርሽና ስለነ ሩታ ያልቅባቸው የቡታጅራ ዩቲዩበሮች እንደው አሁንስ በጣም ብዝት አድርገውታል። በትለውላችሁ ይቅርታ እናንተ አንጎላችን ገና ስንት ስራ እያለኝ እንቅልፍ ያልመጣ መሰላችሁ? ያ ሰላም እና ምን ልላችሁ ፈልጌ ነው ስለነ ሩታና ስለነ አብርሽ እናወራለን። አጀንዳችን ዛሬ እነሱ ናቸው ማለት ነው። ሌላ አጀንዳ የለንም። እንግዲህ ወደ አጀንዳችን ስንሄድ የእነሱ አጀንዳ መቼም አያልቅምና በቀደም ዕለት እንግዲህ ሩታ ያው በስማም ልደቷን እንዴት እንዳከበረችልን ፏህ ብትናርጋ ልደቷን አክብራለች ማለት ነው። እንግዲህ አብርሽም ሰርፕራይዝ እንዳደረጋት ሁላችንም እናውቃለን ማለት ነው። ነገር ግን ሩታ ሰርፕራይዙን ብልሽት አርጋበት አብርሽን እንግዲህ ትናንትና ደግሞ ያኛው ሌላኛው ወንድ ማለት ነው ሌላኛው ወንድ እንግዲህ ምን የመሰለ የአንገት ሀብል ሲያደርግላት ያው አብርሽ እንደቀወሰና አብርሽ ራሱን እንደሳተ ሁላችንም እናውቃለን ማለት ነው። ይሄ ነገር እናንተ አግባብ ነው አግባብ አይደለም ብላችሁ ታስባላችሁ ማለት ነው። ኮሜንታተሮች እናንተ ሂዱበት፣ እንሄድበት፣ ሀሳብ ስጡበት። በዛውም የተንቢን መረገጥ አለባት ወይስ መረገጥ የለባትም? የሚዳም ቅመሞችንም እየተሳደበች ነው ምናምን፣ እነ ዳውድንም እየተሳደበች ነው። እሷ ራሱ ሳትጣቀርም እንዲሁ አሁን እኮ እኔ እኮ ግርም የሚሉኝ ይጠጡና መጥተው እዚህ እኛ ላይ የሚዝቱት ነገር እኔ ምንም ሊገባኝ አልቻለም። እውነቴን ነው የምላችሁ። እየጠጡ ይመጣሉ። በቃ እኛ ጋር ነው ዘራፍ አካኪ የሚሉት ማለት ነው። እኛ ስንቱን ጎበዝ ስንቱን እኛ እናስተናግድ። ፈጣሪ ትዕግስቱን ስጠኝ። በጣም ነው የሚያስጠሉ እውነት ለመናገርና ስለዚህ አብርሽ የሚሰራው አብርሽ ባይዘው የሚሰራው ጥሩ አይደለም፣ እሷ የምትሰራው ጥሩ አይደለም። ለምን እሱም ከዛች ከንትና ከሄርሜላ ጋር ሲጋጋጥ ምናምን ስለምታይ፣ ስለዚህ እሷን ብድሯን ነው ማለት ነው የመለሰሽ። ብድር በብድር በሚለውን ይዘውና እና እኛም አለንላችሁ። ያው በይዘው ለኛ እንኳን እናመሰግናለን። ያው አጀንዳ ስለምታመጡልን ምናምን እናመሰግናለን። እና ምን እንስራ? የመዳምን ብረት ድስት እናንተ ሰልችቷችኋል አታዩም አይደል? አዎ ለዛ ስለሆነ እንግዲህ እስከኛ ሀገር ሄድን እንግዲህ በራሳችን ምን እንመጣለን? በራሳችን ምንም አንመጣም። ስለዚህ ብረት ድስታችንን ምናችንን እስከምናሳያችሁ ድረስ ቢኮዝ እናንተ ደግሞ ያው እና አብርሽና ሩታ እያለን ስንመጣ ሰብስክራይብ በማድረግ ቤተሰብ መሆን አለባችሁ። እኛንም ማበረታታት አለባችሁ። ከመዳም ኩሽና እኛ ባይዘው ተደብቀን ነው ቪዲዮ የምንቀርጽ ታውቃላችሁ አይደል?
አዎ ተደብቀን ነው። በዛ ላይ መዳም አታይም ምናምን ቪዲዮ ለመውጣት አይመቸንም። እኛ የኩሽና ልብስ ሁሌ ኩሽና እንደተርመጠመጥን ስንርመጠመጥ ነው ምንውለው አይደል እንዴ? ስራው አያደርስን ምን አያደርስን። ስለዚህ እንደዚህ ዱቄት በዱቄት ሆነን መቼም ቪዲዮ ወጥቶ ለማውራት የማይታሰብ ነው ቢኮዝ ስለዚህ የሚገርማችሁ ማለት ነው እንቅልፌ መጥቶብኝ ያዳፋኛል። ስንት ስራ እኮ እንዳለኝ ብታዩኝ ጉድ እኮ ነው የምትሉት። ድፍት እያደረገኝ ማለት ነው። እና ያው ቪዲዮ ቀርጻለሁ ማለት ነው ዛት ሚንስ ስለዚህ እናንተ ምን ትላላችሁ? እናንተ በየቦታው ትክክል ነው የምትሉት። ትክክል እነ ትክክል እኔ ትክክል የምትሉት አሁን ሩታ የሰራችሁ ስራ አግባብ ነው ብላችሁ ታስባላችሁ ወይስ አግባብ አይደለም? እኔ ጥያቄ ለእናንተ ነው። እናንተ ለኮሜንታተሮች ነው መጠየቅ ያለባችሁ። ምክንያቱም ሁሉንም ትክክል የምትሉት ነገር እኔ ምንም ሊዋጥልኝ አልቻለም። ይቅርታ አድርጉልኝና ማለት ነው። ስለዚህ እነዚህ ሰዎች የሚሰሩት ስራ ሁሉ ጥፋት ነው ፈጽሞ ምንም የማይመስል ነገር ነው የሚሰሩት ማለት ነው። ስለዚህ ሩታ ማጥታለች እንግዲህ አብርሽም ከሄርሜላ ጋር መራቅ አለበት። እውነቴን ነው የምላችሁ። እኔ ልጃቸውን ቢያሳድጉ እኔ በጣም ደስ ይለኛል። ይቅርታ አድርጉልኝና ማለት ነው። ልጃቸውን ያሳድጉ። ይሄን የመሰለ ልጅ ባይዘው ደግሞ እሱን የሚመስል ልጅ ነው የወለደችለት ጥቁር ልጅ ማለት ነው። አዎ እንደ እሱን የሚመስል ማን ነበረ ስሙ ረሳሁት እንጂ ስለዚህ ልጁን ማሳደግ ሲችሉ እኔ ግን ያብርሽ ደግሞ እኮ ቤተሰብ ራሱ አይሰማም። በነገራችን ላይ የሚሰራው ስራ እኮ ጥሩ አይደለም። የሚሰራው ስራ ጥሩ እንዳለ አይደለ ስለሚያውቅ ቤተሰብ ጋር ራሱ አይሄድም። በባህል አይሄድ ከኔ ተንቢ ጋር ይገናኝ። እኔ ያስቀኛል የምር። እኔ በጣም የታዘብኩት ነገር ምን እንደሆነ ታውቃላችሁ ጋይስ? እህቷ ወልዳ አልሄደም። ይቅርታ አድርጉልኝና ማለት ነው። ያ ይሄ ተንቢ እህት ወልዳ ያኛው ግን ማርቆስ በገዝቶ ምናምን አንዳንዴ ሀበሻ በቃ የበላንበትን ወጭት እንሰብራለን። እውነቴን ነው የምላችሁ። በተንቢ ላይ እንደዚህ ሆኖ ያቺኛው ባይዘው ለሱ ብዙ ነገር ነው የምታረግለት። ያኔ ከፍቅረኛው ጋር ለቀሰ። በገመድ ልንጠለጠል ነው ልሰቀል ነው ልወቀር ነው ሲል እሷ ነበር ብዙ ነገር እየመከረኝ ምን እያለኝ ከጎናችሁ ነኝ እያለኝ ስታበረታቱ ነበር። አሁን ከመቶ ሴቶች ጋር ሲተዋወቅ ምን ሲል ቤተሰቦቹን ምርሰት እሷን ምርሰት። ስለዚህ ሄዱ ራሱ መጠየቅ አለበት። እንደውም ብቻውን ነው በገዝቶ መሄድ ያለበት እንደ ኤፍሬም ምናምን ሳይሆን ያው እኔ ኤፍሬም ቻናላቸው አይታይም። ምክንያቱም እንደሱ ሴት ስለማያመጡ ስለማይሳሳሙ ስለማይታያቸው ያው በግም ስለተወደደ ለሁለት ገዝተው ሄዶ እንትን ጠይቀዋታል። ስለዚህ በጣም ደስ ይላልና ምን ልላችሁ ፈልጌ ነው አብርሽም እንደዛ ሄደህ መጠየቅ አለብህ። እውነቴን ነው የምላችሁና ይሄ ነው ያለው ነገር ሰው። በተረፈ ግን ሁላችሁንም ከልብ ነው ማመሰግን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። ስድብም ከሆነ እርገጡን፣ ምንም ከሆነ እርገጡን እና እንደዚህ ያልን እንግዲህ ሰላማችሁ ይብዛልኝ ጋይሶችዬ በያላችሁበት የዓለም ዳርቻ ማለት ነው። እንወዳችኋለን፣ እናከብራችኋለን። ባይ ባይ። ሰላማችሁ ይብዛ። አህለን ወሰህለን